አወጋሽሽ ወዬ በታጣፊ መስቀል የታሸው አንገቷ ፒያሳን ዝቅ ብሎ ሳላይሽ ነው ቤቷ የሚባል ቦታ ነው የተወለድኩት። ገራገር ሁሉ መጀን እድሜ 68 ልብ 28 የሆንኩ ሴት ነኝ። እኔ ደግሞ ኖ እንደ ፈረንጆቹ ነሽ። ጓደኛዬ መስላ እናቴ መታለች፣ በክፉ በደጉ አለው ትለኛለች። ጓደኛ መቤቱ ናት ብል ደስ ይለኛል። ፎቶግራፍና ጓደኛ ይዋጣልኛል። ቁጭ ብድግ ያለ ያበደ ኑሮ ይስጥሽ። ደሴ ሲሄድ ማርፈው እሷ ቤት አብራኝ ነበረች ለረጅም ጊዜ። ተጎልተሽ ካየችሽ አለቀ በቃ። አትሁኛ ኒማል አትሁኝ ስትሆን በሌሊት ተነስቼ ቤተክርስቲያን ሄድኩልና እሱ ጋር እሄዳለሁ። ስለዚህ ሚስጥር ይጠበቅ። ፍቅር ናት አዋጋሽ። ያላልሽን አቃምሽን ዚያድሽን ዘመልሽን ሲቲሙቲ ነገረኛን ያዝልን። አገር አማን ያልነው እንዳልነው ይሁን። መቼ አሁን ስሜ ያዋጋሽ ሸሻው ይባላል። የምኖረው ደሴ ከተማ ነው። አሁን እዚህ ያገኛችሁኝ በእንግድነት ነው። ስሜ ወይናባ አሰፋ ይባላል። የተወለድኩት በደሴ ከተማ በታጣፊ መስቀል የታሸው አንገቷ ፒያሳን ዝቅ ብሎ ሳላይሽ ነው ቤቷ የሚባል ቦታ ነው የተወለድኩት። በጣም የሚያምር አካባቢ ነው። ባለትዳርና የ5 ልጆች እናት ነኝ። 8 የልጅ ልጆች አሉ። የፍቅር ታሪኬ ረጅም ነው። 8 ልጆች አሉኝ። 6ቱ ልጆች ከራሴ አብራክ የወጡ ሲሆኑ 2ቱ ግን ከልጆቼ ነጥዬ ማላያቸው የታናሽ እህቴ ልጆች ናቸው። ወደ 18፣ 19፣ 20 የሚሆኑ የልጅ ልጆች አሉኝ። በጣም እግዚአብሔር ክብሩን ይውሰድ። ስለዚህ በመንግስት ስራ ውስጥ በመምህርነት 31 ዓመት ከ5 ወር ሰርቻለሁ። ከዛ በኋላ ደግሞ የግል ትምህርት ቤት አለኝ። እዛ ውስጥ እሰራለሁ። አሁንም በስራ ላይ ነኝ። በመምህርነት፣ በሱፐርቫይዘርነት፣ በአቅም ግንባታ ኃላፊነት፣ በዳይሬክተርነት ስሰራ ቆይቻለሁ። ህሊናዬን በማይቆጭ መልኩ ስሰራ ቆይቻለሁኝ። በእነዚህ በነገርኩሽ ስራዎች ላይ ለሀገሬ ካገለገልኩ በኋላ ጡረታ ወጣሁ። በልጅነቴ መሆን የምፈልገው ጋዜጠኛ ወይም አርቲስት የሆነ ነገር ነበር እና ጥሩ ግጥም እጽፋለሁ። በጣም ብዙ የግጥም መድብሎች አሉኝ። ያልታተሙ ቀን የሚጠብቁ ግጥሞች አሉኝ እና እንደው እግዚአብሔር ፈቅዶ እንደው ወደዚህ ሙያ ለመግባት ቲያትሪካል አርት ለማጥናት በጣም ጥረት አድርጌ ነበር። አልተሳካልኝም። በኋላ አንድ የሆነ ሰው እንደው ወይን አበባ እንደው ጥሩ ነው ሽበትሽም ሉክሽም ምናምንሽም ጥሩ ነው፣ አላቅም እንግዲህ ለሰው ጥሩ ሊሆን ይችላል፣ ፎቶግራፍሽን ይዤ እንደዚህ ባደርጋለና ወስዶ ለአንዳንድ ሰዎች ያሳየ። አሁን በአርቱ ዙሪያ ማስታወቂያ ሰራለሁ፣ ፊልሞች ሰራለሁ። በጣም ትልቅ የሆነ የልብ ፍላጎት ስላለኝ በዚህ አጋጣሚ የምታዩኝ የልጅነት ህልሜን ለማሳካት የምጥር እድሜ 68 ልብ 28 የሆንኩ ሴት ነኝና በዚህ ሙያ ላይ የተሰማራችሁ ሁሉ ፈቃዳችሁ ከሆነ አያት አድርጋችሁ እናት አድርጋችሁ እንድታሰርኝ ጥያቄን አቀርባለሁ። ወይንዋ ነይ ሁሌ እንደቸኮልሽ እንግዲህ ድሮ ይበቃኛል እየተከተልኩኝ ስሸኘ ነበር። እናቴና የእሱ አያት ጓደኛ ነበሩ እና የእነሱ መቀራረብ እየተላከች ትመጣለች፣ እኔም እየተላኩ ሄዳለሁ። በዚህ ምክንያት ጓደኛ ሆንን። ከዛን ጊዜ ጀምሮ እንግዲህ ተለያይተን አናውቅም። ለረጅም ጊዜ 60 ዓመት ይሆነዋል። ገና የ10 ዓመት ልጅ እኔ ከሷ ትንሽ በለጥላለሁ። የ12 ዓመት ልጅ ሆነን ነው የተገናኘ ነው። ከዛን ጊዜ ጀምሮ ተለያይተን አናውቅም። አወጋሽ እኔ ጓደኛዬነት ለማለት በጣም ይከብደኛል። በእውነትም ላይ ቀድሞ ይወርዳልና ጓደኛዬ ናት፣ እህቴ ናት፣ እናቴ ናት፣ አራሼ ናት። ጎዶሎዬን የምትሞላልኝ እህቴ ናት። እንግዲህ ከ60 ዓመት በላይ አብረን አሳልፈናል። እስቲ ይሄ እንዳይበላሽ እኔ አምጥቻለሁ፣ እሱን እንብላ። አሁን አንቺ ተሸክመሽ መምጣት እዚህ ቤት ድረስ
የደሴው እጅ እንዲናፍቀኝ ነው። ያዥ ትንሽ ይችና እባክሽ በሞቴ ያፈርሱ በሞቴ ስልሽ እንጂ ወይና በባንቺ ቤት መምጣት ይሆን በጣም ታስጨንቂያለሽ ሰው። እኔ ላርግልሽ እንደ ጓደኛዬ። አመሰግናለሁ። ሽሮሽን እወዳለሁ ግን ትንሽ አጃ ነው ያኛው። ዛሮጊት አጃ ጥሩ። ልጅነታችን የኔና የሷ እንትኑ ይለያል። እሷ ብዙ ተንከባካቢ ብዙ ጠበቃ ያላት እና ራዕይ እንዲኖራት ተደርጋ ያደገች ልጅ ናት። የኔ ልጅነት ደግሞ ይሄን አድርጊ፣ ይሄንን ስሪ፣ እንዴት ትሆኛለሽ የሚል ጋይድ የሚያደርገኝ የሌለኝ ሆነን ነው ጓደኛ አይሆን ነው እና የሷ ቤተሰቦች ለሷ የሚያደርጉት ነገር ግን እኔ ምን ያደርገኛል? አትራክት ያደርገኛል። አሃ እኔ ባይኖረኝም ለካ እንደዚህ መደረግ አለ፣ ስለዚህ እኔም ማንበብ አለብኝ፣ እኔም ትምህርቴን መማር አለብኝ የሚለው ነገር ከነሱ ነው እኔ እየወሰድኩኝ የመጣሁት ማለት ነው። እና በዚህ መንገድ ነው ጓደኝነታችን ጊዜያችንን የምናሳልፈው። አብዛኛውን ጊዜ ስንማርበት የነበረው ትምህርት ቤት ውስጥ ነው። ልጅነት ላይ የሚገርምሽ ነገር እሷ ስናወራ እኔም እኮ ችኩል ነኝ ትላለች። የእኔ ችኩልነት ደግሞ በጣም ይከብዳል። ተኝቼ አልጋውን ማዞር ከፈለኩ ተነስቼ አልጋ ዞራለሁ። እስኪነጋ እንኳን የማልጠብቅ ሴት ነኝ እና በጣም ጥሩ ያልሆነ ባህሪ ነው ብዬ አስባለሁ። እና በልጅነታችን እሷ ትመክረኛለች። ስህተት ነው ይሄን አታድርጊ ስትለኝ እኔ አልቀበላትም ነበር። በእውነት ነው የምልሽ አልቀበላትም። እንደ እናት ነው የምትመክረኝ። እንደነገርኩሽ እኔ ችኩል ነኝ ብዬሽ የለ ቦይፍሬንድ ይዣለሁኝ። ቤተሰቦቼ በጣም ነው የሚከታተሉኝ።